ዘመኑ ዘመነ ሰማዕታት በመባል የሚታወቀው ክርስቲያን መሆን ወንጀል የሆነበት ማኅተብ አድርጎ መስቀል ምልክትን ይዞ መታየት በሰይፍና በስቅላት የሚያስቀጣበት ክፉ ዘመን ነበር። ታዲያ በዚህ ጊዜ ግማሾቹ ሳይወዱ በግድ ለጣዖት ይሰግዳሉ፣ ቀሪዎቹ ደግሞ ስቃዩንና እንግልቱን ጥሙንና ረሃቡን ተቋቁመው ለአምላካቸው ለክርስቶስ ይታመናሉ። በእውነትም በዚያ ዘመን መኖር እጅግ ፈታኝ ነበር። ነገር ግን በዚህ ፈታኝ ዘመን አንድ የክርስቶስ ጽኑ አርበኛ ተነሳ። ከክብር ከስልጣንና ከሹመት ይልቅ እምነቱን ያስቀደመ፣ ነገሥታትን ያስጨነቀ፣ ብዙዎችን ወደ ክርስትና መንግሥት እንዲገቡ ያደረገ አንድ ጽኑ አርበኛ። ይህ ቅዱስም ከሌሎች የሚለየው የተወለደው ለጣዖት ስገዱ ከሚል ክርስቲያኖችን ከሚጠላ ወታደሮችን ልኮ የክርስቲያኖችን አገር ከሚያጠፋ ሕርምያኖስ ከተባለ ርኅራኄ ከሌለው ጨካኝ መኮንን ነበር። በዘመኑ የነበረው ዓለም በጭካኔውና በደም አፍሳሽነቱ ስሙን በጥቁር መዝገብ የጻፈው ክርስቲያንን ከምድረ ገጽ አጥፍቶ ከወርቅ ለተሠራው ግዑዝ ጣዖት ለማሰገድ ዕቅድን ይዞ በሀገራቱ ሁሉ ይዞር የነበረው ክፉ ንጉሥ ዲዮቅልጥያኖስ ነበር። ነገር ግን በዚህ ጊዜ ከሩቅ ቦታ ያልሆነ ከዚያው ከቤተ መንግሥቱ ውስጥ በአንድ በ15 ዓመት ብላቴና ፈተና ገጠመው። አባቱ ለጣዖት ለማሰገድ የሚለፋ ከንጉሥ ጋር ሆኖ ክርስቲያኖችን የሚያጠፋ ንጉሥ የነበረ ቢሆንም ያ ብላቴና ግን እኔ በክርስቶስ አምናለሁ ሲል በቤተ መንግሥት ውስጥ በጩኸት ተናገረ። በዚያን ጊዜ አባቱ ሕርምያኖስ እጅግ ደነገጠ። ገዢው ዲዮቅልጥያኖስም ተቆጣ። በዚህ ጊዜ ሁለት ምርጫዎች ለዚያ ብላቴና ቀረቡለት። ለጣዖት ብትሰግድ አክብሬ በሀብት በክብር ሾመሃለሁ፣ ነገር ግን ለጣዖቶች ባትሰግድ በክፉ ግርፋት ትቀጣለህ፣ በሰይፍም ትገደላለህ የሚል ሁለት ምርጫዎች ቀረቡለት። እስኪያስቡት፣ በአንድ በኩል በወርቅ ያማረ ወንበር ሕዝቡ ሁሉ የሚፈራው ገዢ በሀብትና በወርቅ የንግሥና ሕይወት መኖር፣ በሌላኛው በኩል ደግሞ ለእስር ለግርፋት እንዲሁም ለሰይፍና ለብዙ ሥቃይ ራስን ሰጥቶ የክርስቶስን ፍቅር ማትረፍ። ይህ እጅግ አስጨናቂ ሰዓት ነበር። ሁለት ፍጹም ተቃራኒ የሆኑ ምርጫዎች መካከል ይህ ቅዱስ የትኛውን መርጦ ይሆን? ሥልጣንና ሀብትን አስቀድሞ ከአባቱ ጋር በአንድ ወንበር ተቀምጦ በክርስቲያኖች የሚፈርድ ይሆናል? ወይስ ደግሞ እምነትን ይዞ ከሀገር አገር የሚሰደድ በግርፋት የሚቀጣ ይሆን? መልሱን በዚህ ዝግጅት ላይ ታገኛላችሁ። ይህ ከልጅነቱ ጀምሮ አስተዋይነትን ገንዘብ ያደረገ፣ ራሱን ለክርስቶስ ፍቅር አሳልፎ የሰጠ፣ ሰይጣን በብዙ ፈተና ሊጥለው ያልቻለ ጌታችን ኢየሱስ ክርስቶስ በቤቱ ተገኝቶ የሰማይ ኅብስትን ያወረደለት፣ በምልጃው ሰባራን የጠገነ የክርስቶስ ታማኝ አርበኛ ሰማዕቱ ቅዱስ ቪክቶር ነው።